ጤና ይስጥልኝ። ዛሬ ይዘንላችሁ የቀረብነው ትንታኔ አርቲፊሻል ኢንቴሊጀንስ ወይም ኤአይ በትምህርቱ ዓለም የፈጠረውን ትልቅ ተስፋና በቅርቡ የወጡ አስደንጋጭ ጥናቶች የሚያሳዩትን እጅግ የተለየ እውነታ ነው። እውነት ኤአይ ትምህርትን እያቀለለልን ነው ወይስ ሌላ ታሪክ አለ? እስቲ አብረን እንየው። እሺ፣ ቀጥታ ወደ ዋናው ጉዳያችንን እንግባ። የዛሬው ማብራሪያችን ማጠንጠኛ የሆነው ትልቁ ጥያቄ ይሄ ነው። ኤአይ ተማሪዎችን ይበልጥ ብልህና ጎበዝ ያደረገ ነው ወይስ ደግሞ ይበልጥ ሰነፍ ያደረጋቸው ይሆን? የስርጭቱን ስፋት ለማየት ይህንን ቁጥር ማየቱ በቂ ነው። በ2025 ብቻ 85 በመቶ የሆኑት የአሜሪካ ተማሪዎች ኤአይን እየተጠቀሙ ነው። አስቡት፣ ቴክኖሎጂው ምን ያህል በፍጥነት እና በምን ያህል ግዙፍ መጠን የትምህርት ስርዓቱን እንደተቆጣጠሩ የሚያሳይ በእውነትም አስገራሚ መረጃ ነው። ግን እዚህ ላይ አንድ መለየት ያለብን ነገር አለ። ሁሉም የኤአይ መተግበሪያዎች እኩል አይደሉም። ገበያውን በሁለት ከፍለን ልናዩ እንችላለን። በአንድ በኩል ልክ እንደ ኦተር እና ግራኖላ ያሉ ንግግርን በቀጥታ ወደ ጽሑፍ የሚቀይሩ መሳሪያዎች አሉ። በሌላ በኩል ደግሞ እንደ ላክሱ ኤአይ እና ኖትቡክ ኤልኤም የመሳሰሉ በተለይ ለመማር እና ለማጥናት ተብለው የተሰሩ አሉ። ጥናቶቹ የሚያሳዩት አስደንጋጭ ነገር ምንድን ነው? ቃላትን በሙሉ በጽሑፍ የሚያስቀምጡ መሳሪያዎችን ብቻ መጠቀም ተማሪዎች ትምህርቱን የማስታወስና የመረዳት አቅማቸውን በከፍተኛ ሁኔታ ሊጎዳው እንደሚችል ነው። ታዲያ ሚስጥሩ ያለው የት ላይ ነው? አክቲቭ ሪኮል ወይም መረጃን ከአእምሮ አውጥቶ የመጠቀም ሂደት ላይ ነው። መረጃን ዝም ብሎ በንባብ ከማሳለፍ ይልቅ ራስን በመጠየቅ ጭንቅላትን ማሰራት ትክክለኛና ዘላቂ እውቀትን ለመገንባት ወሳኝ ነው። ለዚህም ነው ምርት የሚባሉት የኤአይ መተግበሪያዎች ፍላሽ ካርዶችን እና ፈተናዎችን በማመንጨት ይህንን እጅግ አስፈላጊ የሆነ የአእምሮ ሥራ እንድንሰራ የሚያስገድዱን። ይህ ደግሞ ቀጥታ ወደ አንድ የታወቀ የሥነ ልቦና እውነታ ይወስደናል። የአነስተኛ ሥራ ሕግ እንደሚባለው ሰዎች ምርጫ ሲሰጣቸው አእምሮን የሚያደክም ሥራን ከመስራት በፍጥነት ይሸሻሉ። አእምሮአችን ሁልጊዜም ቀላሉን መንገድ ስለሚመርጥ ጠንከር ያሉ እና ጥልቅ ዕውቀት የሚጠይቁ የጥናት መንገዶችን ወደ ጎን ትተን በቀላሉ በኤአይ ወደ መጨረስ እናዘነብላለን። ይሄ ባህሪ በተጨባጭ ሲታይ ምን እንደሚመስል ለማወቅ በሃንጋሪ በሚገኘው ኮርቪነስ ዩኒቨርሲቲ የተደረገውን አከራካሪና አስገራሚ ሙከራ እናንሳ።